ከረማችሁ አድማጮቻችን? ይህ የእናንተ ኢትዮጵያ ወጣቶች ድምጽ ነው። ዛሬ ማርች 8 በዓለም የሚከበረው የሴቶች ቀን ነው እና ምንም መልካም ምኞቴን ወደ እናንተ አደርሳለሁ። መልካም የሴቶች ቀን። ድሮ ሴት ልጅ ከቤት የማትወጣበት የቤት ስራዋን በሙሉ በሷ ጫንቃ ላይ በተጣለበት ከቤት ማጀት እስከ ልጅ ማሳደግ ድረስ ለሷ የተወሰነበት ነገር ነበር። ወንድ ልጅ ውጪ ሰርቶ ሲመጣ እሷ ቤት የሚሰራውን ነገር ሁሉ አዘጋጅታ ተጠብቃለች። ይህቺ ምስኪን ሴት በሀገር በእናት በሚስት ትመሰላለች። በድሮ ጊዜ ከሚዬ ሚኒሊክ ጎን የነበረችው ሴት ነበረች ጣይቱ ብጡል። ከአንድ ውጤታማ ወንድ ጀርባ አንዲት ሴት አለች አይደል የሚባለው? ዛሬ መጭፈሪ ነኝና ወደ ኋላ አላለሁ ካሰብኩት ደርሳለሁ ታላቅ ሆናለሁ ዘራፍ ምያለው በጀግና እናቴ ውድ ከራሴ ለዛ ጠላቴ ወድቆ ሳላየው አንላቀቅም የምን ፍራቻ ታሪክ ሳልደግም ጣይቱ ማለት እኔ ነኝ ዛሬ አለሁልሽ ባይለናት ሀገሬ ባለ መፍትሄ የስኬት አንጋሽ ያን ጀግንነቷን እኔ ነኝ ወራሽ ዘራፍ ክብር ጠቅላይ ሚኒስቴር እስቲ ስለ ሴት ልጆችና ስለ ወጣት ሴቶች ምን ያስባሉ? ሴቶችና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ።
አመሰግናለን ጠቅላይ ሚኒስትር የማክበሯት ሶማክበራው በንግስቱ ብልሃት ሀገር የመራው የእድገት መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ እምዬ ሚኒሊክ ጊዜን ቀድሞ ነቅቶ ለቴጌ ጣይቱ ትልቅ ቦታ ሰጥቶ ልክ እንደማጀቷ ጦሯን አዘጋጅታ ሀገሩን መራችው በወኔ ተሞልታ የጣይቱ ደምነን ጀግንነት ወርሰናል ካለምነው ሳንደርስ ማን ይመልሰናል ስሟ እንኳን ስንቅ ነው ልቤን ያበረታል ዝናዋን የሰማ መቻ ፈገፍጋል ሴት ልጅ ለነገሮች ፍጡን ናት ሴት ልጅ ራሷን ከደፋችበት አንቅታ እስከሄደችበት እስከ ዛሬዋ ሰዓት ጀምሮ ወንድ ያለውን ብቻ እንጂ እሷ የተናገረችው ነገር ውሳኔ የማይሰጥ ነበር ግን ይህቺ ጀግናና ቆራጥ ሴት ዛሬ መስራት ወንዶች ያሉበት መዋል ስራዋ ሆኗል ባጭሩ አንድ የሴት ጀግና ብዬ ከማደንቃት ውስጥ ሪዮት አለሙ ናት ሪዮት አለሙ ለሴቶች ሞራል አሪያ የምትሆን ትልቅ ሀገር ወዳጅ ታጋይ ሴት ናት ሪዮት ለወገን ለነጻነት ለእውነት ስትል የምትወዳቸውን ቤተሰቦቿን ትታ ምንም ሳያግዳት በጨለማው ውስጥ በብረት አጥር ትገኛለች ሪዮት ይህ ሁሉ ሲገጥማት ዛሬም ቢሆን ተስፋ አልቆረጠችም ዛሬም ለእውነት ነጻነት እንዳለች አለች እናም ይህቺ ለነጻነት የቆመች ታጋይ ሴት አይደለችምን እናም አድማጮች በሚቀጥለው ዝግጅቴ ስለዚህ ጀግና አገር ወዳድ ኩሩ በጥቂቱ የሚለው ይኖረኛል ለዛሬ ግን ወደ አዘጋጀሁት ልውሰዳችሁ ሴቶች መስራት መታገል መወሰን ይችላሉ በተሰማሩበት መስክ ውጤት ማምጣትም ሀገራቸውን ያሳውቃሉ በሩጫው በሞዴሉ ወዘተ ዛሬ ግን ይችላልላችሁ የቀረብኩት ከዚህ ሁሉ ለየት ያለ ነው እኚህማ ሆይ ብቸኛ የፒያኖ ተጫዋች ዓለም በቃኝ ብለው ከዓለም ተለይተው ወደ እግዚአብሔር የመነኑ ናቸው ቢሆንም ጥንት በሳቸው ልብ ውስጥ የነበረ አንድ ምኞት ነበር ይህም ፒያኖ መጫወት ነበር እኚህማ ሆይ ማን ይሆኑ በሳቸው ሙዚቃ እሸጋገራለሁ
እማሆይ ጽጌ ማርያም ገብሩ ደስ የሚገኘው የዞሮ ስህንና የአዲስ አበባው ተገመነን ትምህርት ቤቶች ዳይሬክተር በጀርመን ደግሞ የኢትዮጵያ ኤምባሲ አትሽና እና በቀድሞ የቀዳማዊ ኃይለ ሥላሴ ፓርላማ አባል እንዲሁም ታዋቂና ገጣሚ ደራሲ የነበሩት የክብርት ዶክተር ስንዱ ገብሩ ታናሽ እህት ናቸው። እማሆይ በ6 ዓመታቸው ከታላቅ እህታቸው ከወይዘሮ ስንዱ ገብሬ ጋር ለትምህርት ወደ ስዊዘርላንድ ተላኩ። ስዊዘርላንድ በአዳሪ ትምህርት ቤት ትምህርታቸውን ሲማሩ ቆይተው በዚያም ቆይታቸው ከትምህርታቸው ጎን ለጎን በቫዮሊን እና ፒያኖ ሁለቱም የሙዚቃ መሳሪያ በሚገባ ሲያጠኑ ቆይተው ልክ በ10 ዓመታቸው በቫዮሊን የሙዚቃ መሳሪያ የመጀመሪያ የመድረክ ስራቸውን በዛው በስዊዘርላንድ ውስጥ አቀረቡ። በ1933 ወደ ሀገር ቤት ተመልሰው በቀዳማዊ የተገመነን ትምህርታቸውን ሲከታተሉ ቆይተዋል። በ1937 ወጣት ወይሁዳርና ቤተሰቦቻቸው በሀገራችን በወረረው የኢጣሊያን ጦር በምርኮ ተይዘው ታስረዋል። ጣሊያን ውስጥ በሰሜን ወደሚገኘው ሳርዲያን ውስጥ ወደሚገኝ የአሲናርና ሜርኩያሌንን ደሴቶች እስር ቤት በግዞት ታስረዋል። ስርዓቱን ካበቃ በኋላ ወደ ሀገር ተመልሰው በታዋቂው የቫዮሊኒስት አሌክሳንደር ኮርቲዚዮን አማካኝነት የሙዚቃ ትምህርታቸውን ቀጠሉ። የ19 ዓመት እንደሞላቸው እማሆይ ዓለማዊ ህይወት ከንቱ መሆኑን የተገነዘቡት የውብዳር ገብሩ በ19 ዓመታቸው ወሎ ክፍለ ሀገር ወደሚገኘው ግሸን ማርያም ገዳም ካመሩ በኋላ በ21 ዓመታቸው እማሆይ ጽጌ ማርያም በሚል ስም የምንኩስና ክብር ተቀበሉ። በ1960ዎቹ እማሆይ ጎንደር ቤተ ክህነት በነበሩበት ወቅት በቆሎ ተማሪዎችና መንፈሳዊ መዝሙር በ6ኛው ክፍለ ዘመን በቤተ ክህነት አካባቢ በነበረው በቅዱስ ያሬድ ማህሌታዊ ዜማዎች በመሳባቸው የበለጠ በሙዚቃው ምርምርና ጥናት ገፉበት። በተለይም በጎዳናው ወድቀው ልመና ላይ የተሰማሩትን ጎስቋላና ችግረኛ ወጣቶች ለመርዳት ትምህርታቸውን እንዲቀጥሉ ጉጉት የነበራቸው እማሆይ የገንዘብ ችግር ስለነበረባቸው የሙዚቃ ስራዎቻቸውን በማሳተም ገቢውን ለዚህ እርዳታ ተግባር ለማዋል አቀዱ። በ1967 በቀዳማዊ ኃይለ ሥላሴ ድጋፍ የመጀመሪያ ዓለም አቀፍ ዕውቅና የተረፈው የእማሆይ ጽጌ የክላሲካል ሙዚቃ ቅጂ በጀርመን ውስጥ ታትሞ ለአድማጮች ጆሮ በቃ። በሁለተኛው በ1973 ያሳተሟቸው ሌሎች ተከታታይ የክላሲካል ሙዚቃዎች ስራዎቻቸው በእህታቸው ወይዘሮ ደስታ ገብሩ ድጋፍ ታትመው የወጡ ሲሆን እነዚህ ሙዚቃ ሽያጭ የተገኘው ገንዘብ በኢጣሊ ወረራ ወቅት ወላጆቻቸውን ላጡ የማደጎና የአርበኞች ልጆች ድጋፍ እንዲውል አበርክተዋል። በ1983 እማሆይ ከእናታቸው ሞት በኋላ ወደ ኢየሩሳሌም በማቅናት በገዳም ውስጥ ኑሯቸውን መሰረቱ። እማሆይ ከእስራኤልና ከሌሎች ሀገራት በሙዚቃ ጥበባቸው አድናቆትና ሽልማት አግኝተዋል። በተለያዩ መድረኮችም ስራዎቻቸውን አቅርበዋል። በሙዚቃ ጥበባቸው እና በመንፈሳዊ አገልግሎታቸው ተወዳጅና ታዋቂ የሆኑት የ91 ዓመቷ የዕድሜ ባለጸጋ እማሆይ በአሁኑ ወቅት በኢየሩሳሌም በሚገኝ ጥንታዊ የኢትዮጵያ ኦርቶዶክስ ገዳም ውስጥ ሃይማኖታዊ አገልግሎት በመስጠት ይገኛሉ። እንግዲህ እኚህ የዕድሜ ባለጸጋ እማሆይ ጽጌ ማርያም ሴት ናቸው። እናም ሴት ልጅ ያሰበችው ያቀደችውን ከማድረግ ወደ ኋላ አትልም። አድማጮች በሴት ላይ የሚደርሰውን ጥቃት እናውግዝ። ሴት ልጅ ክብርት እንስት ናት። ሴት ልጅ በሁሉም ነገር ቀደምት ናት።
ክርስቶስ በሶስተኛው ቀን ከሙታን ተለይቶ መነሳቱን መላእክቱ ያበሰረው ለዚች ሴት ነበር። እናም ሴት ልጅ ክቡር ናት። እናም ለሴት ልጅ የሚገባውን ክብር መስጠት ግድ ይለናል። ያለበት ቦታ ነግረህና አባራን እኔ በቆይታ የሰራችልኝን የእናትህን ወሮታ አንድ ጊዜ አትለይም እሷ ከኔ እርዳታ ምግብና መጠጤን በውል አዘጋጅታ እግሬን አሳጥባን ዙፋን አዘርግታ። ይህ የኢትዮጵያ ወጣቶች ድምጽ ነው። እስካሁን ከእናንተ ጋር አብሬያችሁ የነበርኩት ቤተልሔም ነኝ። በቴክኒኩ የሥራ ባልደረባዬ አንተነህም አብሮኝ በመሆን ነበር። አድማጮቻችን አስተያየታችሁ እንዳይለየን። በሚቀጥለው ጊዜ እስክንገናኝ በእነዚህ እንስት ድምጻውያን ፕሮግራሜን ዘጋለሁ። ቸርን ሰንብት። ኢትዮጵያ ለዘላለም ትኑር። ወደ ኋላ ላለው ካሰብኩት ደርሳለሁ ታላቅ ሆናለሁ ዘራፍ ምያለው በጀግና እናቴ ውድ ከራሴ ለዛ ጠላቴ ወድቆ ሳላየው አንላቀቅም የምን ፍራቻ ታሪክ ሳልደግም ጣይቱ ማለት እኔ ነኝ ዛሬ አለሁልሽ ባይለናት ሀገሬ ባለመፍትሄ የስኬት አንጋሽ ያን ጀግንነቷን እኔ ነኝ ወራሽ ዘራፍ ክብር ጠቅላይ ሚኒስቴር
እስቲ ስለ ሴት ልጆችና ስለ ወጣት ሴቶች ምን ያስባሉ? ሴቶችና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ። የማክበሯት ሰማክበራው በንግስቱ ብልሃት ሀገር የመራው የእድገት መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ እምዬ ሚኒሊክ ጊዜን ቀድሞ ነብቶ ለቴጌ ጣይቱ ትልቅ ቦታ ሰጥቶ ልክ እንደ ማጀቷ ጦሯን አዘጋጅታ ሀገሩን መራችው በወኔ ተሞልታ የጣይቱ ደምነን ጀግንነት ወርሰናል ካለምነው ሳንደርስ ማን ይመልሰናል ስሟ እንኳን ስንቄ ነው ልቤን ያበረታል ዝናዋን የሰማ መቻ ፈገፍጋል 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 መቻ ፈገፍጋል